የዕለቱን የአዲስ ቻምበር አጫጭር ንግድ ነክ መረጃዎች ይዘን ቀርበናል። በቅድሚያ ርዕሶቹን የነዳጅ አቅራቢ ድርጅት ገቢውና ሀብቱ ቢቀንስም ትርፉ 4 እጥፍ ማደጉ ታወቀ። የኮሜሳ ነጋዴ ሴቶች ፌዴሬሽን የንግድ ትርኢትና ኮንፈረንስ በአዲስ አበባ ሊካሄድ ነው። ኢትዮጵያ 6 የጭነት መርከቦችን ልትገዛ ነው። የነዳጅ አቅራቢ ድርጅት ገቢውና ሀብቱ ቢቀንስም ትርፉ በ4 እጥፍ ማደጉ ታወቀ። ድርጅቱ የ2016 ዓ.ም ኦዲት ሪፖርቱን ይፋ አድርጓል። በአመቱ የድርጅቱ የነዳጅ ሽያጭ ገቢ አምና ከነበረበት 271 ቢሊዮን ብር ወደ 259 ቢሊዮን ብር ወርዷል። ይሁን እንጂ ድርጅቱ ቅናሹን በተለያየ መንገዶች በማካካስ ከፍተኛ የትርፍ እድገት ሊያስመዘግብ ችሏል። አንደኛው መንገድ ወጪን መቀነስ ሲሆን በተለይ ከሽያጭ ጋር የተገናኙ ወጪዎችን በማሻሻልና በመቆጣጠር ወጪውን ከነበረበት 255 ቢሊዮን ብር ወደ 246 ቢሊዮን ብር በማውረድ ወደ 8 ቢሊዮን ብር ገደማ ሊያድን መቻሉ ተነግሯል። የኮሜሳ የነጋዴ ሴቶች ፌዴሬሽን የንግድ ትርኢትና ኮንፈረንስ በአዲስ አበባ ሊካሄድ ነው። የምስራቅና ደቡባዊ አፍሪካ የጋራ ገበያ ኮሜሳ የነጋዴ ሴቶች ፌዴሬሽን የንግድ ትርኢትና ኮንፈረንስ በአዲስ አበባ እንደሚካሄድ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ወሃብ ረቢና የኮሜሳ ነጋዴ ሴቶች ፌዴሬሽን ሊቀመንበር ማውሪን ሱባዊ ከሚያዝያ 29 ቀን 2017 እስከ ግንቦት 1 ቀን 2017 ዓ.ም የሚካሄደውን የንግድ ትርኢትና ኮንፈረንስ አስመልክቶ ጋዜጣዊ መግለጫ ሰጥተዋል። የንግድ ትርኢቱ የነጋዴ ሴቶችና የስራ ፈጣሪ ወጣቶችን አቅም በማሳደግ የነጻ የንግድ ቀጠና እድሎችና አማራጮችን ለማስፋት እንደሚረዳም ተገልጿል። ኢትዮጵያ 6 የጭነት መርከቦችን ልትገዛ ነው። ኢትዮጵያ 6 አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ድርጅቱ ከ6ቱ መርከቦች 2ቱ በተያያዘው የበጀት ዓመት ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ገልጸዋል። 2ቱ አልትራማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62000 ቶን የመጫን አቅም እንዳላቸው ተገልጿል። ሌላኛው ኢትዮ ኮንቴነር ጫኝ መርከብ ደግሞ ከ3000 እስከ 4000 ኮንቴነር የመጫን አቅም እንዳለው ተመላክቷል። የኢትዮጵያና የደቡብ ሱዳን የድንበር ንግድ የጋራ ኮሚቴ ስብሰባ እየተካሄደ ነው። የጋራ ኮሚቴው የመጀመሪያውን ስብሰባውን በቢሸፍቱ እያካሄደ ሲሆን ዓላማውም ሁለቱ ሀገራት የተፈራረሙት የድንበር ንግድ ፕሮቶኮል አፈጻጸም ያለበትን ደረጃ ለመገምገምና በቀጣይ ስምምነቱን በመተግበር የሁለትዮሽ ግንኙነትን ማጠናከር በሚቻልባቸው ጉዳዮች ዙሪያ ለመምከር እንደሆነ ተነግሯል። የአውሮፓ ህብረት ከደቡባዊ አፍሪካ የልማት ኮሚኒቲ ጋር ውይይት ሊያደርግ ነው። በዚምባብዌ ሀራሬ ከተማ ላይ የሚካሄደው የደቡባዊ አፍሪካ የልማት ኮሚኒቲ አባል ሀገራትና በአውሮፓ ህብረት ተወካዮች ከሚነጋገሩባቸው ጉዳዮች መካከል ንግድ፣ ኢንቨስትመንት፣ የአየር ንብረት ለውጥ እንደሚገኝበት የአፍሪካ ፕሬስ ኤጀንሲ ያስነብቧል። የዚምባብዌ የውጭ ጉዳይና ዓለም አቀፍ ንግድ ሚኒስቴር አሞን ሙርዌራ የሚመራ ጉባኤ በሁለቱ የኢኮኖሚ ቀጠናዎች መካከል የኢኮኖሚ ትብብራቸውን ለማጠናከር በሚያስችሉ ፖሊሲዎች፣ ዓለም አቀፍና የፖለቲካና የኢኮኖሚ የጸጥታና ሰላም ጉዳዮች እንደሚነሱ ተነግሯል። ጉባኤው በሳድክ እና በአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2021 እስከ 2027 የሚቆይ የትብብር ስምምነት እንደሚገመግምም ለማወቅ ተችሏል።